ቆያችሁ? ባለፉት ጥቂት ቀናት በማህበራዊ ሚዲያ ገጾች ላይ እየተሰራጨ ያለ አንድ መረጃ ብዙዎቻችሁን ግራ ሲያጋባ ሰንብቷል። ከ2010 እስከ 2015 የዲግሪ ተመራቂዎች ሙሉ የትምህርት ማስረጃቸውን ለማረጋገጥ በድጋሚ ፈተና ይፈተናሉ በሚል መረጃ ነው ሲንሸራሸር የነበረው። ታዲያ ይህ መረጃ እውነት ነው ወይስ የተሳሳተ ትርጓሜ ነው? ዛሬ የኢፌዴሪ ትምህርትና ስልጠና ባለስልጣን ይፋ ካደረገው መረጃ በመነሳት እውነታውን ይዘንላችሁ ቀርበናል። ወደ ዋናው ጉዳይ ስንገባ ይህ የማህበራዊ ሚዲያ የተሰራጨው መረጃ ፍጹም የተሳሳተና ህዝብን የሚያደናግር ነው። ጉዳዩ ምንድን ነው? የፌዴራል ትምህርት ስልጠና ባለስልጣን በአሁኑ ወቅት አዲስ የረቂቅ መመሪያ አዘጋጅቶ ለህዝብ አስተያየት ይፋ አድርጓል። ሆኖም አንድ አካላት ይህን መመሪያ በማዛባት የተመረቁ ተማሪዎች ሁሉም እንደሚያካትት አድርጎ በማህበራዊ ሚዲያ በማሰራጨታቸው ነው ይህ ግራ መጋባት የተፈጠረው። የሚመለከተው ማንን ነው? ይህ ረቂቅ መመሪያ በእርግጥ ማን ላይ ነው ተፈጻሚ የሚሆነው በሚለው በግልጽ ለመረዳት የሚከተሉ ሁለት ነጥቦች ልብ ይበሉ። ዲፕሎማ ተማሪዎች ይህ መመሪያ የሚያተኩረው በቀድሞው ዲፕሎማ ደረጃ 4 ወይም 10 ሲደመር 3 12 ሲደመር 2 ተምረው ነገር ግን የሙያ ብቃት ማረጋገጫ ወይም ሲኦሲ ሳይወስዱ በቀጥታ ወደ ዲግሪ ማስተርስ ወይም ፒኤችዲ የሄዱ ሰዎችን ብቻ ነው። የጊዜ ገደቡ የሙያ ብቃት ማረጋገጫ ሲኦሲ የወሰዱት ለዲግሪ ትምህርት ከተመዘገቡ በኋላ የሆኑ ተማሪዎች ላይ ብቻ ነው ትኩረቱ። እንግዲህ ዋናው ጥያቄ ታዲያ አብዛኛው ተማሪስ ምን ይሁን የሚለው ነው። መልሱ ቀላል ነው። በመደበኛው መንገድ 12ኛ ክፍል ውጤታቸውን አምጥተው በቀጥታ ወደ ዩኒቨርሲቲ የገቡ ወይም ከዲፕሎማ ተነስተው ሲኦሲ ፈተናን ካለፉ በኋላ ትምህርታቸውን የቀጠሉ ተማሪዎች ይህ መመሪያ ጨርሶ አይመለከታቸውም። እነዚህ ተማሪዎች የትምህርት ማስረጃ ያለምንም ተጨማሪ ፈተና እንደቀድሞ ይረጋገጥላቸዋል ማለት ነው። ይህ መመሪያ በአሁኑ ሰዓት በረቂቅ ደረጃ ላይ ያለ እስከ ሐምሌ 13 ቀን 2018 ዓ.ም ድረስ ለህዝብ አስተያየት ክፍት የሆነ በመሆኑ ነው። ለዚህ እባካችሁ በማህበራዊ ሚዲያ የሚሰራጩ ያልተጣሩ መረጃዎች በመፍራት ከመደናገጥ ይልቅ ኦፊሴላዊ የሆኑ የመንግስት የትምህርት ተቋማት ገጾችን መከታተል ይገባል። ይህ መረጃ ለጓደኞቻችሁና ለቤተሰቦቻችሁ እንዲደርስ ሼር በማድረግ ግራ መጋባቱን ያስወግዱ። ለቻናላችን አዲስ ከሆኑ ደግሞ ሰብስክራይብ በማድረግ እንደዚህ አይነት ትክክለኛ መረጃዎችን ያገኙ። ስለተከታተሉ እናመሰግናለን። ቲዮ ሚዲያ ዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ እንሁን ነው።